لا يؤتيهم الله خيرا الله ملكام نجار አይሰጣቸውም ብዬ አላስብም سبحان الله الله أعلم بما في أنفسهم ይላል በጣም ነው መወደለት ይሄንን ንግግሩ الله ጠንቅቆ ያውቃል ልብ በሉ بما في أنفسهم deep down inside their hearts their way of their hearts ልቦናቸውን ጠንቅቆ የሚያውቀው አላህ ነው በልቦናቸው ውስጥ ምን እንዳለ እነማ ተከታዮቹ ድሃ ያላችኋቸው እኔ ማቀው ነገር የለም ማለት እኔ ማቀው እነሱ የኔ ተከታይ መሆናቸው ነው እኔ ማቀው ላ ኢላሃ ኢላላህ ኑህ ረሱሉላህ ማለታቸው ነው ግን what is his heart is thinking ልቡ ምንድነው የሚያስበው ልባቸው ምንድነው የሚለውን ግን እኔ አላቅም ማለት ለምንድን ነው ይሄንን ያለው ሁለት ነገር ሙስሊሞች እኛ ጋር ያለው ስህተት አሁን እኔ በሚዲያ ላይ ቁጭ ብዬ በስነ ልቦና በሳይኮሎጂ የሆነ ማህበረሰብ የሆነ ካልቸር የሆነ ቋንቋ የሆነ ነገር የሚናገር ማህበረሰብን ብዙ ከማየት ብዙ ከማጥናት ማህበረሰቡ አብዛኛው ሐሳቡ ምን እንደሆነ ማወቅ ይቻላል በዚህ ላስረዳችሁ ለምሳሌ ሴቶች አሁን ባለንበት እድሜ ዘመን ከ16 አመት ወይ ከ15 አመት እስከ 23 አመት ያሉ ሴቶችን አስተሳሰባቸው ምን እንደሆነ ማወቅ ይችላልው ምናቸው ማወቅ ይችላልው ከዛ ምን ትልሻለሽ አስተግፍሩላህ العظيم واتوب اليك ኡስታዝ ግን ምን ማለት ነው አቃቸዋለሁ ማለት የት ነው መታቀን አንተ የሰው ልብ ታነባለህ እንዴ አረ እኔ ስለ ልብ አላወራሁም እኔ ያወራለሁት the way how you think እንዴት እንደምታስቡ አቃለሁኝ ለምሳሌ ምን አምጥቼ ምን ባወራ የትኛውን ወሬ እናንተ በጣም ተመችቷችሁ ኢንተርቴን እንደምታደርጉት አቃለሁ እንበል በአንድ ክፍል ውስጥ የወለዱ ሴቶች ብቻ ነው ያሉት ልጆች ያላቸው የወለዱ ሴቶች ብቻ ናቸው እና አጋጣሚ ሆኖ ልጆቻቸው ህፃን ናቸው እና ደግሞ ያስቸግራሉ ትንሽ ልጆቻቸው ኦኬ ከዛ እኔ መጣሁኝ ይሄንን አቃለሁ መጣሁኝና በጣም የሚያስቸግሩ ልጆች በስነ ልቦና እንዴት አድርገን ነው እንዳያስቸግሩ አሪፍ ልጆች እንዲሆኑ ማድረግ የምችለው በለምን ነው ዋው አህመድ እየበጠበጠኝ አይደል እንዴ የምፈልገው ሶሪ አያችሁ ይሄን አይደል እንዴ የምፈልገው ፖለቲከኞች ምንድነው የሚያደርጉት ፖለቲከኞች የሶሳይቲውን የማህበረሰቡን ሳይኮሎጂ ያውቃሉ ምንድነው የምትፈልጊው አንቺ ምን ቢወራልሽ ነው የሚጥምሽ የሚወራልሽን የሚጥምሽን ሐሳብ ያውቁታል እነሱ ተጓውተና ከዛም በቃ የሚመችሽን ሐሳብ ያወራሉ እና በጣም የሚገርመው ነገር በወሬ ብቻ ነው ራካለን ስራው ላኮ የለም እኮ ወሬ ብቻ በቃ ያስደስተናል ወሬው you see the point ሳይኮሎጂ የሰውን ስነ ልቦና መረዳትና የሰው ልብ ማወቅ የተለያዩ ነገሮች ናቸው የሰው አስተሳሰብ ማወቅ ይቻላል እመኑኝ ሴቶች ጀነራሊ ምን ያስባሉ ወንዶች ጀነራሊ ምን ያስባሉ በደንብ ማወቅ ይቻላል እንደውም እናንተ በጣም ጎበዞች ናችሁ ሴቶች ወንድን ብልት አረን የምታረጉት ነብልት እኮ ነው አይደል በአንድ ጊዜ እኮ ነው አለቀ ኤክስሬ ተነስቶ ምናምን አልቋል ሰውዬው በቃ ተበልቷል እሱ ግን ሊያስመስል ታውባክ ተበልተሃል አይደል የምትሉት ኖህ አለይሂ ሰላም ይያለ ያለው ምንድነው ውስጣቸው ያለውን ነገር አላቀም አስተሳሰባቸውን አቃለው የሰውን አብረን ያለነውን ሰው በደንብ በማጤን ምን እንደሚያስብ ማወቅ ይቻላል በደንብ ይቻላል ምሳሌ ባለቤቴ እኔ እናንተን እዚህ ያስተማርኳችሁ ምን እንደማስተምራችሁ አታውቅም ግን ገምቺ ብትባል ኖህ ነው እኮ አትልም ሐሳቦችን ግን መገመት ትችላለች እያስለቀሳቸው ነው ብላ አታስብም እሷ የሆነ አእምሮ የሚያበራ ኢንተሌክቹዋል የሆነ ሐሳብ እያወራቸው ነው ስለምን እንደሆነ ባላቀም ይሄ የሚመጣው ነው አብሮ ከመ ቆየት ሰውየው ምን ሊያወራ እንደሚችል ይታወቃል እንጂ ኡጋንዳ ይሸቀቆረሰው ብዬ ሌላ ቋንቋ እንደማላወራ ታውቃለች እሷ ገባሽ አላቆማውን ያልኩትን ቋንቋ በነገራችን ላይ ነው ራስ እሺ አላሁ አዕለሙ ቢማ ፊ አንፉሲሂም ኢኒ ኢዘን ለሚን አዛሊሚን አለ እኔ የዚህ ጊዜ ዛሊም ነው መሆን አለ ምን ቢሆን አንደኛ እኔ መልአክ ነኝ ብል ሁለተኛ ያላህ ኸዛይን እኔ ጋር አለ ህይወታችሁን ፏ አረጋላችኋለሁ ብዬ በዋሽ ሁለተኛ እነዚህ ምስኪኖች ባባረራቸው ይሄ ሁሉ ነገር ባደርግ እኔ ምንድነኝ አይደል ዛሊም ነኝ ራሴን የበደልኩ ሰው ነው የምሆነው 35ኛው አያ አም يقولون افترى በቁርአን ጥናት ውስጥ አንቆይ ላስነንበው አም يقولون افترى قل ان افتريته فعلي اجرامي وانا بريء مما تجرمون لترجم ام يقولون افترى
እሱ ነው የቀጣጠፈው ነው የሚሉት ይሄንን መጽሐፍ ኢንፍተረይቱሁ እኔን መጽሐፍ ከቀጣጠፍኩትኝ ፈዐለየ ኢጅራም ወንጀሉ በእኔ ላይ ነው ወአና በሪኡ ሚማ ትጅሪሙን እናንተም ደግሞ ከምትሰሩት ወንጀል እኔ ነፃ ነኝ ይሄን የሚለው ማን ኖህ አይደለ በደንብ አዳምጡ ቁርአኒክ ኤጁኬሽን የሚያስፈልገው ለዚህ ነው ቁርአንን ማጥናት የሚያስፈልገው ለዚህ ነው እኔ ምን እንደናንተ ድሮ ቁርአን ብቻ በመቀራበት ጊዜ እንደናንተ ነው ያልኩት ግን ይሄ ኖህ አይደለም ያወራው በቁርአን ውስጥ ጁምላ ኢዕቲራዲያ የሚባል ነገር አለ ምን ይባላል ጁምላ ኢዕቲራዲያ ምን ማለት ነው ጁምላ አርፍተ ነገር ማለት ነው ኢዕቲራዲያ ማለት አን ኢንተርጀክሽን ማለት ነው በመሃል ጠልቆ የሚገባ ሐሳብ በምን ላስረዳችሁ መሰላችሁ ሱረቱ ካፍ ላይ ላሳያችሁ ሱረቱ ካፍ ከቁጥር 9 ጀምሮ አምታህ ማነው ቢስሚላሂር ረህማኒር ረሂም إذ أول فتية إلى الكهف فقالوا ربنا آتنا من لدنك رحمة وهيئ لنا من أمرنا رشدا فضربنا على آذانهم في الكهف سنين عددا يالي كتلنا يمجمروا بيج لاي مالتنا لك سيጨርሰው ምን ይላል እነሱ ጥያቄ መጠየቅ ይጀምራሉ لولا يأتون عليهم بسلطان بين فمن أظلم ممن افترى على الله كذبا وإذ اعتزلتموهم الناس اللي ياوروتاون ወጣቶቹ وإذ اعتزلتموهم ከነዚህ ከሚያሳድዷችሁ ሰዎች ከተለያያችሁ በኋላ فأووا إلى الكهف ወደ ዋሻው ዘንዳ ሂዱ ፊልሙን ያያችሁት ነው ወደ ዋሻው ዘንዳ ሲሄዱ ከዛ ፖዝ አድርጉት አቁሙት ፖዝ ታውቃላችሁ ፖዝ ማለት አቁም ፖዝ ያደረገውና አላህ ስለነሱ ኮሜንት ይሰጣል አላህ አስተያየቱን ይሰጣል ምን ብሎ وما يعبدون إلا الله እነዚህ ወጣቶች ከአላህ ውጪ እኮ ማንንም የሚገዙ አልነበረም ፕሌይ እናደርገው አሁን ራሳቸው ቀጥለው ሲናገሩ ምን ይላሉ فأووا إلى الكهف ينشر لكم ربكم من رحمته ويهيئ لكم من أمركم ስለዚህ وما يعبدون إلا الله እነሱ እኮ ከአላህ ውጪ የሚያመልኩት ሌላ አልነበረም ብሎ ኮሜንት የሰጠው ማን ነው ለምንድን ነው ፖዝ አድርጎ ኮሜንት የሰጠው ነው ሲጨርስ ለምን አይሰጠንም አላህ እነሱ ሲጨርስ ዋው እነዚህ ሰዎች እኮ وما يعبدون إلا الله ለምን አይልም በቃ እናንተ በእኔ ተደነቃችሁ እንበል አላህ ያርገውና ማለት እና ቪዲዮን ከፍታችኋል ለማሚ ነው ከፈተሽላት እና ከፍተሽላት እያያችሁ ነው አብራችሁ ከዛ ፖዝ አረግሽ ማሚ የዛን ቀን የሁለት ቀን ነው ኮርስ ይሰጠን እና ኮርሱን ሲሰጠን በቃ እንዴት እንደተመቸኝ ምኑ በቃ እኔ አላቅም ብቻ እንዴት እንደተመቸኝ ምኑ ሙቀቱ መሰለኝ በቃ ሙቀት አለው ሲያስተምር ምን አለው ሙቀት አለው ከዛ በኋላ በቃ ወደ ትምህርቱ እንግባን ምናቴ ፕሌይ የቀድሞው አንቺ አወራሽ ምን ይባላል ጁምላ ኢዕቲራዲያ ይባላል ምን ይባላል አን ኢንተርጀክሽን ስለ ኑህ አለይሂ ሰላም እስካሁን እያወራን ያለነው ስለማን ነው ስለ ኑህ ነው ስለ ኑህ የሚያወራውን አላህ አቆመው ፖዞ ነው አሁን ሌላ አጀንዳ ነው አም የቁሉን አፍተራ ይሄንን የኑህን ታሪክ የቁርአን ውስጥ ያሉት ስቶሪዎች ቁርአን ውስጥ ያሉት አስተምሮቶች በአጠቃላይ ኢፍተራሁ ሙሐመድ ነው የቀጠፈው ነው የሚሉት አለይሂ ሰላቱ ወሰለም ቁል በለበላቸው فإن افتريته እኔ ኮንኩኝ የቀጣጠፍኩትኝ فعلي اجرامي ወንጀሉ በእኔ ላይ ነው በላቸው ወንጀሉ በማን ላይ ነው በእኔ ላይ قالوا يا نوح قد جادلتنا شيءኛውን መጣበታለን قالوا يا نوح قد جادلتنا ኖህ ስሙን ይጠሩት ኖህ قد جادلتنا በቃ በጣም ተከራከርከን አረ በቃኝ አይነት ነገር የለም قد جادلتنا فاكثرت جدالنا ኖህ በጣም የተከራከርከን በቃ በጣም እና ፈቲና bring it ይዘውና በቃ አምጣው ምኑን بما تعيدuna ይመጣል ይያልክ የምታስፈራራን ቅጣት በቃ ይምጣሉ we are ready ዝግጁ ነን ምንድነን ዝግጁ ነን ይሄ የማን ባህሪ እንደሆነ ታውቃላችሁ የማን ባህሪ መስላችሁ ምን አይነት ባህሪ አምባገነኖች ዲክታቶሪያል ቢሄቪየር የሚባል ነገር አለ አምባገነናዊ ባህሪ አምባገነን ለመሆን በነገራችን ላይ ምንም ገንዘብ አያስፈልግሽም አምባገነን ለመሆን ሁለት ሜካፕ ካለሽ በቂ ነው እሱም ላያስፈልግ ይችላል አምባገነን ለመሆን ስለራስ የተሳሳተ ግንዛቤ ብቻ ነው የሚፈልገው ለናገር አለ የፊርዓውን አይነት ባህሪ የነዚህ አይነት ባህሪ በየቤት ውስጥ ነው ያለው ባል በቃ ክርክር አልፈልግም ምንም ያንቺን ሐሳብ አያስፈልገኝም በራሴ ወስናለሁ
አንቺስ ማሚ በቃ ያስፈልግማ እኔ እኮ ራሴን አውቃለሁ فاكثرت ጅዳል በጣም እያበዛሽ ነው فاكثرت ጅዳለና ሲላው በኖህ ህዝቦች ብቻ አርጋችሁ ከዘጋችሁት ስተት ነው ታሪኩ እኛን ማናገር አለበት it has to talk to us እኛን ቤት መምጣት አለበት ተጓተና ነገሩን ቤት ማምጣት አለብን በውይይት ማያምን ማህበረሰብ እንዲህ ነው የሚለው ይምጣና ምንድነው በቃ ይዋጣልን በቃ ለምን ይዋጣልናል ሐቢቢ አንነጋገርም አይሻልም ተነጋግረን በቃ አንዳንድ ሚስቶች አሉ በፍጹም በንግግር አያምኑ ባሎች አሉ አይቅጠምሽ አሚን በይ ገና የውይይት ጠረጴዛ ስትይኮን ገና እስቲ በጠረጴዛ ዙሪያ ስትይ ዞሮበታለሽ በፍጹም የማይመቸው አለ ዲክታቶሪያል ነው ውጪ ሲወጣስ መላክ ነው ኡስታዝ እንዲሆን ይችላል በነገራችን ነው ውጪ ሲወጣ ሳልስተው ነው በጣም ከተማው ሁሉ የሚያውቁት የሷ ዘመዶች የሚያውቁት በጣም ጥሩ ሰው ነው እንደው ሳሊባን ነው እኮ ያለሽ ምናምን ይባላል እሱ ግን በቃ ስለት ነው ቤት ውስጥ ሳሊሳው ስለት በይ አላህ ይጠብቅሽ አሜን በይ فاكثرت جدالنا በቃ አብዝታል በነገራችን ላይ فاكثرت جدالنا የሚለው ላይ በጣም የሚገርም አንድ ነገር አለ ምን አትሉኝም ኖህ አላማውን የሚለቅሰው አይደለም ፎከስ የሚባል ነገር ታውቃላችሁ ትኩረት ፎከስ ኖህ ፎከስ ካደረገ ዳዕዋ ላይ ፎከስ ካደረገ ህዝብን ማትረፍ ላይ ፎከስ ካደረገ ለሰው ማዘን ላይ ፎከስ ካደረገ አይነቅልም በፍጹም አይቶ እነሱ ራሱ መስክረውለታል በቃ አሁንስ በዛ አሉት ዋው ምን አይነት የሚገርም ዳዕዋ ቢያደርግ ነው እናንተ አያችሁ አሁን ቅድም እኛ ስንቀራው فاكثرت جدالنا በጣም ብዙ ተከራከርከን ኦኬ ተከራክሯቸው ነበር ብለን ኖ በጣም ጥሩዋል ማለት እኮ ነው he tried his best ማለት ነው ይሄ ሁሉ ግን ጥረት የሚያደርገው እነሱ ራሱ በዛብን የሚሉት አትርሱ አንድ ነገር እየሰደቡት ነው እኔ እናንተ አንዴ ብትገላምጡኝ በሚቀጥለው ቀን ልመጣ ካልጃለሽ አሁን ራሱ ብዙ ስላልሳቃችሁ ትንሽ እንትን ብሎኛል የምን ቀልድ ነው ኖህ አለይሂ ሰላም በጣም ደከመ በጣም እነሱን ለመለወጥ ብዙ ነው የሞከረው قالوا يا نوح قد جادلتنا فاكثرت جدالنا great effort ታላቅ የሆነ ጥረት እንዳደረገ የሚያሳይ ነው فاتنا بما تعيدنا ان كنت من الصادقين ይዘውና የሚመጣ ነገር ካለ ይምጣ ነው ያሉት 33ኛው አለ قال انما ياتيكم به الله ان شاء الله ان شاء በጣም የሚገርመኝ የፈለከው ነገር አምጣ ሲሉት እኔ እንኳን ይቅርታ የፈለኩት ነገር ማምጣት አልችልም አላህ ከፈለገ ግን ሊያመጣው ይችላል አላህ ከፈለገ ምን ሊያደርገው ይችላል እኔ ግን ማምጣታል ይሄ ነው በጣም የምወድለት ይሄ አያ ምንድነው በሉኛ ከማታስቡትን ነገር ልንገራችሁ ምንድነው አትሉኝ ኖህ አለይሂ ሰላም ሚናውን የለየሰው ነው ምኑን የለየሰው ነው የኔ ሚና እናንተን ማስተዋወስ ነው እናንተን ማስተማር ነው ከጨለማዎች ወደ ብርሃን እንድትመጡ ምን መሆን ነው ብሪጅ መሆን ነው I'm not here to bring punishment or blessing ለእናንተ ቅጣት ማምጣት እሱ የኔ ስራ አይደለም አላህ ከፈለገ ያዘንበዋል I cannot control it አቁመውን ብለው ማቆም አልችልም በእኔ ምክንያት የሚቆም ነገር አይደለም ይምጣም ስላልኩኝ የሚመጣ ነገር አይደለም ያአላህ ምን መኖር አለበት መሻ መኖር አለበት እኔ ሚናዬን ለይቼ አውቃለሁ ሚና መለየት እኛ ማህበረሰብ ውስጥ ትልቁ ስህተት ልንገራችሁ ሚናን አለመለየት ማህበረሰባችን እኛ ዳዋ የምናደርገው ሚናችንን አለየንም እናንተም የሚገርማችሁ ነገር ሚና መለየት የሚባል ነገር አልገባችሁ ህዝቡ ምን ለምሰ ኡስታዚ ለምን ግን ሐላሉን ሐላል ሐራሙን ሐራም ለምን ግን ነሽዳ ሐራም እንደሆነ ወጣ አትናገርም እንዴ ሐላልና ሐራም ማለት እኮ የሙፍቲ ስራ ነው ታውቃላችሁ የሼኾች ስራ ነው የሼኽን ስራ እንዴት ነው ለዳዒ መስጠት አንድ ነገር ሐላል ነው አንድ ነገር ሐራም ነው ብሎ ብይን ለመስጠት የፈተዋ የሸሪዓ የፊቅህ ዕውቀት ሊኖረው ይገባል ለምሳሌ እኔ በሸሪዓ በፊቅህ ዕውቀት መጻፍ ላይ ተጻፉትን ሐላልና ሐራም የሚሉን ነገር አንብቤ ቢሆን ፈተዋ መስጠት አልችልም ለምን ፕሮፌሽን አይደለም ሙያተኛ መሆን አለብኝ በቀላሉ ልስጣችሁ እኛ ዲንን በጣም እንዳፈራለን ታውቃላችሁ አይደል ዲን
እንትን حرام ነው እንት ሐላል አውዙ ቢላህ ይተቂላ እንትን ነው ስለ ዲን አስተያየት እንሰጣለን ችግር የለውም እንትን እንዲህ ነው አንዲት አረብ ናት ምን እንደጠጣችን ማላቅም ምን እንደበላችን ማላቅም የሆነ ቀን ነው ያዩአት ሶሻል ሚዲያ ላይ ኮስተር ብላ ነው የሷ ደግሞ ጅልና በጣም የሚገርም ምን አለች ሂጃብ መልበስ በቁርአን ውስጥ አላህ ሂጃብ ልበሱ አላለም በቁርአን ውስጥ አላህ ሂጃብ ልበሱ አላለም የሚል ጥቅስ የለም ብላ ያወራች ነው የለበሰችው ምንድነው አትሉኝ ሂጃብ ነው እንዴ ግራኒ ተጋባውት ምን ያወራች ነው ሂጃብ ለብሳለች እኮ እና ግን አላህ ምን አለች ሂጃብ ልበሱ የሚል የለም ቁርአን ውስጥ አንድ ቦታ የለም አለች ወይኔ ሱረቱል አህዛብን ዘለዋለች ሱረቱን ኑርን ዘለዋለች ኮስተር ብላ ነው የምታወራ አሁን እቺ እንዲ ኮስተር ብላ ስለ ዲን ስለ አላህ ቃል ነው ያወራች ያለችው የለም እያለች ነው ሰርጀሪ ላይ አንድ ዶክተር ቢኖር ሰርጀሪ ዶክተር ነው የቀዶ ጥገና ሐኪም ነው ስለ ቀዶ ጥገና ህክምና እንደፈለገች ማውራት ትችላለች እሱ ይያለ አትችልም ማንንም ሰው አይዳፈርም ሙያው የሱ ነው ለምሳሌ አሁን የአንድ ቀዶ ጥገና ሐኪም የሆነ ዶክተር የሆነ ሰው ቢመጣ እና ሱረቱል ሁድን እኔ ካላብራራው ካለ ምንድነው የምትሉት እናንተ ካሊዶ የት ናት አትሉ አረ ምክንያቱም ፕሮፌሽኑ አይደለም የኔ ፕሮፌሽን ሌላ ነው የሱ ፕሮፌሽን ሌላ ነው አው ስለ እስላም ሊያወራ ይችላል ኦፍ ኮርስ ስለ እስላም የሚያቀውን ስለ ቁርአን የሚያቀውን ነገር ሊያወራ ይችላል እኔ እያልኩ ያለሁት እንደ ሙያተኛ ነው እንደ ፕሮፌሽን ሆኖ ማስተማር ይችላል አይችልም ሙያው አይደለም ሙያችንን መለየት አለብን ድርሻችንን መለየት አለብን አንቺ የኔ ድርሻ ምንድነው እኔ የምችለው ነገር ምንድነው እኔ ማበርከት የምችለው ነገር ምንድነው እኔ የማውቀው ነገር ምንድነው እኔስ ማወቅ የሚገባ ነገር ምንድነው የሚለው መለየት አለብን ስለዚህ የኡስታዝና የሼኽን ሚና ከተቀላቀለብሽ ችግር አለ ማለት ነው አዎ አንድ ኡስታዝ ስለሆነ ነገር ሐላልና ሐራም ነው ከሚል ይልቅ ሐላልና ሐራም ግልጽ የሆኑ ነገሮች ግልጽ ናቸው አሻሚ በሆኑ ጉዳዮች ማለት ነው ምን አይነት አስተያየት ሊሰጣሽ ይችላል ይሄን ነገር በማድረግሽ የሚመጣው ጥቅም ምንድነው ይሄን ነገር ባለማድረግሽ የሚመጣው ጉዳት ምንድነው በዚህ መልኩ ብታስቢ ለምሳሌ ኡስታዝ በእስልምና ጥቅብ ማለት ምግብ በቃ በጣም መጥገብ ይቻላል ወይ ብሎ ቢጠይቀኝ አንድ ሰው መልስ ምንድነው አይቻልም ቁርአን ውስጥ አውጣልኝ ብለኝ ወላ ትስሪፉ ብለውስ ኧረ እኔ እስራፍ እያደረኩ አይደለም እየበላው ነው ሆነ ይኖቶ በቃ አንተ ለምንድን ነው መጥገብ ሐላል ነው ሐራም ነው የምትለው እሱንም ተውና እሱ እንኳን ለሸኮቹን ሰጣቸዋለን አንተ ስትጠግብ የሚመጣብህ የባህሪ እንትኖች የሉም ወይ አንተ ላይ የሚያሳድሩ ነገሮች የሉም ይኖ ሲርበን እኮ አሁን እኔ በጣም ቢርበኝ ከናንተ ጋር እዚህ ጋር ማውራት አልችልም አይደል ራይት ያ አሁንም እየሞቀን ነው ራሱ ቀጥሎ ምን እንደማወራ ራሱ አላውቅም አላህ ነው የሚያውቀው በጣም እየሞቀኝ ነው ይሽዘፈኝ አንዳንድ ጊዜ ሐላል ነው ሐራም ነው ከሚለው ከምንከራከር ይልቅ እሱ ሐላልና ሐራሙን ለሼኮቹ እናስቀምጠውና ጥቅምና ጉዳቱን ምናምን እንየው ከዛ አእምሮ ራሱ እኮ ይነግረናል ግልጽ ነገር ነው አይደል ከዛ በኋላ ሸሪዓው ምን ይላል የሚለውን እናደምጣለን በሁለቱም መንገድ ማየት ያስፈልጋል ሸሪዓው ግን ዋናው ገዢው ጃንጥላ ይሆናል ለማንኛውም ምን አለ قال انما ياتيكم به الله ነው ካመጣው ሊያመጣው የሚችለው አላህ ነው የኔ ሚና አይደለም እሱ وما انتم بمعجزين የአላህ ቅጣት ከመጣ ደግሞ እናንተ የአላህን ቅጣት ማሸነፍ ድል ማድረግ በፍጹም አትችሉም it's impossible ነው የማይቻል ነገር አንድ አያን ጨምርና እረፍት እናደርጋለን እሺ 34ኛው አያ ولا ينفعكم نصحي ان اردت ان انصح لكم beautifully በጣም ሞድለት አያ ነው ይሄ ولا ينفعكم نصحي በፍጹም ሊጠቅማችሁ አይችልም ማለት ምኑ ነሲሃ ምንድነው ታውቃላችሁ ነሲሃ ምንድነው ነሲሃ ነሲሃ ማለት መልእክት ምክር ነሲሃ ማለት ምክር ማለት right ኑስ ولا ينفعكم نصحي ነው አይደል የሚለው نصحي hyperbolized form ነው በጣም ጠንካራ የሆነ very strong የሆነ advice ማለት የፈለገ ጠንካራ የሆነ ኖርማል ምክር አይደለም በጣም ጠንካራ የሆነ ምክር እንኳን በሰጣችሁ አይጠቅማችሁ ለምን ነው አይጠቅማቸው ولا ينفعكم نصحي ان اردت ان انصح لكم እኔ ልመክራችሁ እንኳን በፈልግ
ኢን ካነ አላሁ ዩሪዱ አዩግዊየኩም እናንተ መጥመም ፈልጋችሁ ኦኬ የናንተ ዊል የናንተ የመጥመም መፈለግና አላህ እናንተን የማጥመም መሺአ ከገጠመ እኔ ምንም ነገር ማድረግ አልችልም ምን ማለት መሰላችሁ አሁን እኛ ሙስሊሞች ጋር አንድ የተሳሳተ መስተካከል ያለበት ግንዛቤ አለ ምን አላህ የፈለገውን ይመራል እና ታዲያ የፈለገውን ይመራል የፈለገውን ያጠማል ከሆነ ሐሳቡ የተመራውም ሰው አላህ ስለፈለገለት ነው የተመራው የጠመመውም ሰው እና ሰውየው ምን አረገ አንቺን አሁን በቃ ሂጃብ ለብሰሽ ማሻአላ ቁርአን እየተማርክ አላህ ሽቶልሽ ነው ምን ማድረግ ይቻላል እኔ ደግሞ እንደዚህ ያደረገኝ አላህ እስቲ አላህ እንዲሻለኝ እስቲ ዱዓ አድርግልኝ ይላሉ አረ ሰዎች ምን ማለት ነው ወላሂ ሁለት መሺአ አለ የአላህ መሺአ አለ የኛ መሺአ አለ የአላህ መሺአ የአላህ ፍላጎት የአላህ መሺአ ሁሉ ጊዜ መምራት ነው የአላህ መሺአ ሁሉ ጊዜ ምንድነው ሱረቱል ዙመር ምዕራፍ 39 ላይ ሄዳችሁ ስታዩ ምን ይላል አላህ ወላ يرضى لعباده الكفر ይላል አላህ ለባሮቹ ሰው በአጠቃላይ ማለት ነው ጂኒም ሰውም ለባሮቹ በፍጹም ኩፍርን አይፈልግላቸውም ይላል አላህ ምን አይፈልግም ኩፍርን አይፈልግም ስለዚህ የአላህ መሺአ ሁሉ መምራት ነው እኛ ደግሞ የተሰጠን መሺአ አለ የኛ ፍላጎት የኛ መሺአ ወደ እውነቱ ወደ ቀኑ ጎዳና መመራት ልንፈልግ እንችላለን ወደ ቀኑ ጎዳና መመራት ላንፈልግ እንችላለን ለምሳሌ አንድ ሰው ዋት እስልምና በጣም ደስ የሚል ነገር ነው ባህሉ ደስ ይላል እስልምና ቢዩቲፉል ካልቸር አለው ረመዳናችሁ ወይኔ ረመዳን ሾርባ ሳምቡሳ ወይኔ በአላህ እጣናችሁ ደግሞ እንትን በቃ ሙስሊሞች በጣም በነገር አለባበሳችሁ በጣም ነው የሚያምረው ባህላችሁ በጣም ደስ ይላል ግን ምንድነው መሰለሽ እቺ 5 በ5 ሁለት መሆን አይችልም ሰላቱ 5 መሆኗ ትንሽ የሚል ሰው አለ አይደል ሊኖር ይችላል በነገራችን ላይ ሙስሊም ያልሆኑ ወንድሞች እህቶች አሉ በጣም እስልምና የሚመቻቸው በነገራችን ላይ እስልምና በባህሪው ውብ ነው ታውቃላችሁ አይደል ያምራል እናንተ ታምራላችሁ ካልተባላችሁ እንትን እሺ ታምራላችሁ እስልምና ውብ ነው በጣም በተለይ ደግሞ የሚገርማችሁ ነገር ሙስሊም ከኢስላም ውጪ ያሉ ሰዎች እስልምናን ሲያዩት ሰው ቢወፉን በጣም ነው የሚያምረው የሚገርም ውበት ነው ያለው በቃ ለነገራችሁ አልችልም በቃላት ውብ ስለሆነ ውበቱን ማለት ነው እንትን ማለት አይቻልም ዲናይ ማድረግ አይቻልም መካድ አይቻልም በነገራችን ላይ ማንንም ሙስሊም ያልሆነ ሰው የሙስሊም ላይፍ ስታይል አይመቸኝም የሚል የለም ንጹህ እኮ ናችሁ ጽድት ያላችሁ ነገር እሱ ቢመቸኛል ይሄ ደግሞ ወንድና ሴት የማታነካኩት ነገር ስወድላችሁ ለምን እኔ ጉድ ተሰርቻለሁ በራሴ ሰው ምናምን የሚላችሁ ሰው አለ እና አሪፍ ነው በቃ እንትኑ ላይፍ ስታይላችን እኮ የሰጠ ነው ወላሂ አልহামዱሊላህ ረብል ዓለሚን እስቲ አልহামዱሊላህ በሉ አሁን ግን አንድ ሰው ግን ምን ሊከብደው ይችላል የእስልምና ህግና ስርዓቶቹ በነገራችን ላይ ህግና ስርዓቶቹን እኮ ያ በኢማን አንድ ገብቶ ቢያጣጥመው ከዚህ ውጭ መኖር እንደ እንስሳ መኖር ነው ብሎ ሊያስብ ይችላል ራይት ከሰላት ውጭ መኖር በጨለማ መኖር ነው ሐያለ ሰላት ያለ ፈላላለም ስኬት ነው ሰላት አላለም ከሰላት ውጭ ክስረት ነው የሚለው ነገር አንድ የቀምሶ ነው ቴስት አድርጎ ነው አይደል ማወቅ የሚችለው ግን በቃ ይሄ እነዚህና መሰል ነገሮችን በቃ ይከብደኛል ብሎ ላይፈልግ ይችላል በእኔ ላይ እስልምና ደስ ይላል ግን በእኔ ላይ እስልምና ስልጣን እንዲኖር አልፈልግም የቁረይሽ ህዝቦች ወናጋቸው ላይ እስልምና ያስጠላል ብለው አያውቁም እስልምና ሲያስጠላ መልኩ ራሱ እኮ ብለው አያውቁም ቁርአን በጣም እንዴ ቁርአን እኮ ድግምት ነው ያሉት ምን ማለት ነው ድግምት ታውቃላችሁ 50% አንድ የተስማሙት ነገር አለ ማለት ነው ምን መሰለ ቁርአን የሰው ንግግር አይደለም ማለታቸው እኮ ሰው ሊናገረው አይችልም የሆነ ጂኒ ምናምን የሆነ ሌላ ዓለም ታግዞ ካልሆነ በስተቀር ይሄ በሰውኛ የሚቻል አይደለም በሰውኛ የሚቻል አይደለም ካሉ ውበቱ በጣም ምን ያለ ነው ማለት ነው በጣም የረቀቀ ነው ማለት ነው የረቀቀ መሆኑን ቁረይሾች ሙሽሪኮች ራሱ ጠንቅቀው ያውቃሉ በደንብ ነገር ግን አንድ ሰው ምን ላይ ፈልግ ይችላል እስልምና በሱ ላይ ምን እንዳይኖረው ስልጣን እንዳይኖረው ይፈልግ ይችላል ያ መሺያው ነው የሱ ያ መሺያ ከሆነ ፍላጎቱ እስልምና በኔ ላይ ስልጣን እንዲኖረው አልፈልግም ግን ውብ ነገር ነው በቃ ውብ ነው ግን እንዲኖር አልፈልግም ካለ አላህ ምን ነው የሚለው ካልፈለከው ምንም ማድረግ አይቻልም ነው የሚለው ለምን لا إكراه بجد يلا ولو شاء الله لجعلهم أمة الله بيفلك كلهم سوا لك أهون لمسالي ሁላችንም ሰው ነን አይደል ሰው እንዳደረገን ሁላችንም እኩል አላህ እንድንገዛ ማድረግ ይችላል he got the power ግን ለሰው ልጅ ምን ሰጠው ነፃ ምርጫ ሰጠው ስለዚህ አላህ ከየሻውን የሚመራው ማለት ሰውየው ምን ከፈለገ ነው መመራት ከፈለገ እመነኝ አላህ ይመራዋል ሰውየው መጥመም ከሆነ የፈለገው አላህ ለዛ ጥመቱ አሳልፎ ይሰጠዋል يهدي من يشاء
ወዩዲሉ መየሻ ማለት ትርጉሙ ይሄ ነው ግልጽ ነኝ ከዚህ በኋላ ስተረጉሙት እንዴት ነው የምትሉኝ የህዲ መየሻ አላህ የሚፈልገውን ይመራል ማለትም ሰውየው መመራት ከፈለገ ለዛ ምሪቱ አላህ አሳልፎ ይሰጣል ምንድነው ዩዲሉ መየሻ የፈለገውን ያጠማል በሌላ አባባል ምን ማለት ነው ሰውየው መሻው መጥመም ከሆነ አላህ ለመሻው አሳልፎ ይሰጣል ለምን አላህ ምን ስለማያስገድድ ግልጽ ነኝ ስለዚህ ምን አለ ኑህ አለይሂ ሰላም ኢን አራቱ አን አንሳሁ ለኩም እኔ እንኳን የፈለገ ሞክር በቃ ይቻልኩትን ስትሮንግ የሆነ ምክር መክራችሁ ባበቃ የእናንተ ውስጥ ፍላጎታችሁ መጥማም ከሆነ ኢን ካን አላሁ ዩሪዱ አዩግቢየኩም አላህ እናንተ ሊያጠማችሁ ከፈለገ እኔ መቀየር አልችልም በሌላ አባባል ውስጣችሁ እናንተ መጥመም ብቻና ብቻ ከሆነ ያለው አላህ ለዛ ጥመቱ አሳልፎ ስለሚሰጣችሁ እኔ ለማራችሁ አልችልም ምን ይያለ እንደሆነ ታውቃለህ በአንድ ቃል አስቀምጥላችሁ እና ልጨርስ ለውጥ ከራስ ነው ይላል ለውጥ የት ነው change is within አንዳንድ ሰው አለ ኡስታዝዬ የሆነ ነገር ንገረኝና በቃ ልለወጥ ወደ ኢማን ብርሃን ልምጣ ትለኛለች በነገራችን ላይ እሷ ልጅ ገራሚ ልጅ ናት ወደ ኢማን ለመምጣት ማሰብ ልክ ነው የተሳሳተችው ግን የማይሆን ሰው ነው የጠየቀችው ምክንያቱም መጠየቅ አለበት ራሷን ነው am I ready to change ራሴ ለመቀየር ዝግጁ ነኝ እኔ change is something within in ነው ለውጥ ያለው ከውስጥ ነው እንጂ ለውጥ የሆነ ከላይ መጥቶ የሚወጣብሽ ነገር አይደለም ለተጋተነ ለውጥ ያለው እዚህ ነው አሁን እናንተ ለምሳሌ በቃ ትናንትና ኖህን ጀምረናል ኖህን መረዳት you know what ዛሬም ኖህን እንረዳለው አዎ ኡስታዝ ኻሊድ በጣም የሚያሰለች ሰውዬ ነው ግን ያሰልች ችግር የለውም ሙቀቱን በጣም እንትን ነው እያራገብኩም ቢሆን ሰማዋለሁ ያ ረቢ ለውጠኝ አለ ለውጥ ከየት ነው ነውጥ አላልኩም እኔ ለውጥ ነው ያልኩት በነገራችን ላይ ብዙ ሙስሊሞች ዘንዳ በጣም ቦታ ያልተሰጣቸው ነቢያቶችና መልእክተኞች አሉ ቁርአን ውስጥ ለምሳሌ እኔ በጣም ከማፈቅረው በቃ ፍቅሬ ነው ብዬ ከማስበው መልእክተኛ መካከል አንዱ ኑህ ነው አለይሂ ሰላም ፍቅሬ ነው በቃ አንዳንድ ታሪኮቹማ እንቀጥሉ ያሉት የተወሰኑ አያቶች ዛሬ አንደርስበትም በሚያሳዝን ሁኔታ አንጨርሰው የሚሆን ታሪክ እዚህ ጋር ቆሽትና ጣፊያ ታውቂያለሽ ቆሽትና ጣፊያን የሚነካይ ንግግሮች አሉት በቃ ስብር የሚያደርጉ ነገሮች አሉት ኑህ ብዙዎቻችን ልብ ብለን ነው ማናቀው ነብይ ዳውድ አለይሂ ሰላም ዳውድ ታሪክ አንድ ቀን እንመጣለን ወይኔ ዳውድ ነው የምትሉት በቃ የት ነበረን እስከ ዛሬ ነው የምትሉት ከየትም እንኳን ከቁርአን የሚገርም ነው የዳውድ አለይሂ ሰላም ጣሉትን ታውቁታላችሁ ስለ ጣሉት ልንገራችሁ ጣሉት በአማርኛ ምንድነው ጣሉት ነው እኮ ጣሉት በአማርኛ በኒ እስራኤሎች ጣሉት ንጉሳችሁ ነው ተብሎ ሲመጣ ጣሉት አንፈልግም ማለት በምርጫ ጣሉት የሚገርማችሁ ነገር ግን አላህ አነሳው ስሙ ማን ነው በአማርኛ ጣሉት ነው እነሱ ጣሉት ሲመጣ እኮ እንዴ እረኛ እንዴት ንጉስ ይሆናል አሉ እረኛ ከገጠር የመጣ እኛን ሊመራ ትመራል ከገጠር የሚመጣ ከየት የሚመጣ አላህ ወቀት ከሰጠው የመምራት ብቃት ካለው አንዳንድ ሰው አለ እንትን ከክፍለ ሀገር ነው የመጣችሁት እናንተ ሚላል ምን ማለት ነው እኛ ነው የምናቀው ምክንያቱም እኛ እንትን ስለተወለድን ብሮ እንደዛ አይደለም የሚገርመው ነገር የተጣለው ጣሉት በሐሳብ ውድቅ ያደረጉት ጣሉት ለበኒ እስራኤል ልጆች አላህ ምንድን ያደረገው ንጉስ ነው ያደረገው ምን ያደረገው ንጉስ ሰዎች እኛን አይረቡም ብለው ሊጥሉን ይችላሉ አላህ ግን እኛ ሁላችንንም ጣሉት ሊያደርገን ይችላል ስሙና ጣሉት አልተመቻችሁ እሺ ወደ እንትናችን እንመለስ ለማንኛውም 34ኛው አያ ولا ينفعكم نصحي إن أردت أن أنصح لكم إن كان الله يريد أن يغويكم هو ربكم 34ኛው አያ አላህ እሱ هو ربكم ጌታችሁ ነው ቆይ እንደው በአላህ ይሁንባችሁ አላህ ተዕቡዱ ኢላላህ ብሎ ትላንትና ስንማር ትዝ ይላችኋል አላህ ተዕቡዱ ኢላላህ ብሏችኋል አላህ ጌታ ነው እያለ እንደሆነ ህዝቡ ያውቃል አያውቅም በደንብ እኮ ነው የሚያውቀው ግን ኖህ ምን እያለ ነው መልሶ هو ربكم you know ዳዋ ባላንስ መደረግ አለበት ሚዛናዊ መደረግ አለበት አላህ ቅጣት ሊያመጣ ይችላል ልጠፉ ትችላላችሁ እኔ ምንም ማድረግ አልችልም ቅጣቱ ከመጣ ተወድማለህ
ግን አዘሴም ታይም ነው ያላህ ቅጣት አዛብ ይወርድብሻል ይዘንብብሻል ብቻ አይደለም هو ربكم ነው ያለው ربكم ምን ማለት ታውቃላችሁ ሙህሲን ኢለይኩም الذي يتلطف بكم ويرزقكم استنفاساችሁ እንዲቀጥል የሚያደርግ ካለመኖር ወደ መኖር ያመጣ የሚመገብ የሚያበላ የሚንከባከብ የሚያጠጣ ረቡኩም የናንተ ረብ ነው ሙህሲን ነው እናንተ በጣም መልካም ውለታ ያዋለላችሁን ሰው ጀርባ ትሰጡታላችሁ አታረጉት ማለት ራይት አይደል አንድ ቀን ነው ኻሊድ ያስተማረ ብለው እኮ እህቶች አመሰገኑ በጣም ጥሩ ሰዎች ናቸው እነዚህ ያላ ጀዛቸውን ይክፈላቸው ራይት መልካም هو ربكم ረባችሁ ነው هو ربكم ረህመቱ ነው ቅጣት ግን ሊመጣ ካለ ግን ሊመጣ ይችላል ሁሉ ባላንስ አፕሮች ነው ይችላል ዳዋ ባላንስ መደረግ አለበት አብሽሩ ጀነት አንድ ላይ ነው የምንገባው በነገራችን ላይ ችግር የለውም አይባልም ሐቢቢ ሐቢቢቲ ነው ሴቶች ናቸው እሺ ራይት አይባልም አዛብ እሳት ይዘንብብሽ አላህን ብትፈሪ ይሻልሻል እኛ ጋራ በጣም የተሳሳተ አመለካከት አለ በሁሉ ጉዳይ ላይ ኢተቂላ አላህን ፍሪ አንቺ ምንድነው አላህን ፍሪ አላህን ፍራ የሚለው ቃል አላህን ፍሪ የሚለው ቃል ኢተቂላ የሚለው ቃል እውነቴን ነው የምነግራችሁ በጣም ትልቅ ቃል ሰማይና ምድር የማይችሉ ቃል እባካችሁ ለማንኛውም ሊሆን ነገር ላደረገች ተጫምጥታችሁ ኢተቂላ አይባልም ሲሪየስ የሆነ ኢሹ መሆን አለበት ተጋተና ሲሪየስ ኢሹ አንዳንድ ጊዜ ከኔ ጋር ልትስማሙ ላትስማሙ ትችላላችሁ ይሄንን ግን እኔ ላካፍላችሁ አንዳንድ ቦታ ላይ ማጨብጨብ حرام ነው ብሎ የሚያስቡ ሰዎች አሉ እኔ ማጨብጨብ حرام ነው አይደለም እሱ ብዙ እንትን አይሰጠኝም እኔ ቢጨበጨብም ባይጨበጨብም ችግር የለብኝም እሺ ግን ማጨብጨብ حرام ነው እሺ እና ምንድነው የሚባለው አላሁ አክበር ሳሚራ ወደ መድረክ እየመጣች ነው አላሁ አክበር ሳሚራ ከመድረክ ወረደች አላሁ አክበር ከማን ምንድነው እያለን ያለ ነው አላሁ አክበር ማለት ምን ማለት ነው ታውቃላችሁ የአላህን እኮ ታላቅነት ማግኒፋይ ነው ሳሚራ ወረደች ወጣች ምን ይሁን ታዲያ ለምንድነው አላሁ አክበር ምንድነው እንዴ ምን ማለት ነው አያችሁ ጭብጨባ ብለን ርቀን ያመጣነው ግን እንትን ከባድ ነው ሰሃቦች አላሁ አክበር የሚሉት ለተራ ነገር አይደለም አላሁ አክበር በጣም እኮ ሰማይና ምድር የማይችለው ቃል ነው አላሁ አክበር አምሯችን መርምሮ ሊደርስበት የማይችል ነው አላሁ አክበር ማለት አላሁ አክበር ሲባል ሸይጣን ይደነግጣል ጠላት ልቡ ይረዳል አማኞች ልቦናቸው ይጻናል አላሁ አክበር የምንልበት ጉዳይ something እንትን መሆን አለበት ራይት ልክ እንደ መሐላ ማለት እኮ ነው ወላሂ ዛሬ ሙቀቱ በጣም እንትን ነው ለምንድነው ወላሂ የምትይው በቃ ይሞቃል አለቀ እንዴ ይሞቃል በይ ወላሂ ኡስታዝ ኤሲ ቢኖርማ በጣም ቆንጆ ነበር በቃ ትንሽ ፕሊዝ የአላህን ስም የምንጠራባቸው ሁኔታዎችን ማስተዋል ያስፈልጋል ግልጽ ነው አባባሌ ሊተዓዚሚላህ ማለት ነው አላህን ተዓዚም በማድረግ ስለዚህ አሁን ዳዋ ምን መሆን አለበት ሁሉ ጊዜ ባላንስድ አፕሮች መሆን አለበት የሰው ልጅ ዝም ብለ ገነት ትገባለህ ካልከው አሁን አንዳንድ እምነቶች ላይ አይታችሁ ከሆነ ትድናለህ ምናምን ድናል ምናምን ድኛለሁ ምናምን እና ምንም ነገር ስታዳምጡ 2 ሰዓት ሙሉ ሰው ያወርቷል አንድ ስለሚቀጥለው ዓለም አኺራ ቅጣት የለው ሰው ሳይኮሎጂካሊ ኢኮኖሚ ነገራችሁ የሚያስፈራ ቅጣት አለ ኢኒ አኻፉ አለይኩም አዛበ የውሚን አሊም ሌላ ቦታ ዓዚም ሌላ ቦታ የውመን ከቢር የሚያስፈራ ነገር አለ ካልተባለ ሰው የሰው ልጅ ሳይኮሎጂ የሚፈራው ነገር ከሌለ ይጫማለቃል ሰው ምን ሆነ አይታችኋል አንዳንድ ህፃናቶች ወይኔ አንጀልሽን አቃጥሎሽ አያውቁም እናትና አባትየው ምንም የማይቆጡት ልጅ ቤታችሁ መጥቶ ሲደፋፋው ወይኔ ልብላው ይሄ ልጅ ብለሽ አታውቂም ገጥመሽ አያውቅም ምክንያቱም ቤቱ የምታጸጂው አንቺ ነሽ እነሱ ይሄዳሉ ቤቱ የምታጸጂው አንቺ ነሽ እነሱ ሊሄዱ እኮ ነው አብኩቶት ይሄዳል ቤቱ ከዛስ እነሱ ሊመጡ ነው የተባለ ቀን ሊመጡ ነው ተብሎ ሲነገርሽ እንደ አነር ታውቃላችሁ የሚነፋፋው በቃ እንደ አነር ነው ንፍት ብለሽ ነው ቤት ውስጥ ምን ሆነሻል ይምጣ ሰው ምን ያስፈልገዋል አሁን ከነገ ጀምሮ እዚህ አዳማ ላይ በነገራችን ላይ አዳማ የፍቅር ሀገር ናትና ትራፊክ ምናምን አያስፈልግም በፍቅር ኑሩ ቢባል አቤት ባጃጅ
ጠርቦ ባጃጆችን የሚጨርሱና አለቀ በቃ መኪኖች አለቀ ግዴታ ምን ያስፈልጋል ሰው ህግ ያስፈልጋል ራይት ለዛ ነው ብዙ ጊዜ በነገራችን ልብ ብላችሁ ከሆነ ሙስሊም ያልሆኑ ማህበረሰብ ውስጥ በደንብ አስተውላችሁ ከሆነ የአኺራ ኮንሴፕት የለም እኮ የአኺራ ኮንሴፕት ለምንድን ነው ይሄ የሆነው ታውቃላችሁ የአኺራ ኮንሴፕት ከሌለ ሸይጣን የሚፈልገው ነገር ምንድነው የአኺራ ኮንሴፕት ሰው ከሌለው you gonna do whatever you want የምትፈልገውን ነገር ነው የምታደርገው የምትፈልጊውን ነው የምታደርገው ሸይጣን ደግሞ የሚፈልገው ያንን በቃ አንቺ ግን ልክ የሆነ ነገር ስታስቢ ሂሳብ አለ ወዲያውኑ ህይወት ያስተካክላል هو ربكم وإليه ترجعون ወደ እሱ ነው የምትመለሱት you know ጌታችሁ እሱ ነው ወደ እሱ ነው የምትመለሱት هو ربكم وإليه ترجعون ሱረቱ ሊቅራ ላይ ቀድም ምን ብለናል إن إلى ربك رجع كذا ቀጥሎ ኖህ ምን አለ هو ربكم وإليه አያችሁ አብሮ እንዴት እንደሚሄድ ቆይ አንድ ሰው ወደ አኺራ የሚሄደው በምን አማካኝነት ድልድዩ ምንድነው ድልድዩ ወደ አኺራ ለመሄድ ድልድዩ ምንድነው ሞት አይደል ስለ ሞት ግን አያወራም ምን ይያለ ነው ኢንዳይሬክትሊ ትሞታላችሁ ለነማን ነው የሚላችሁ አልመለእ ለሆኑት you got the power economically politically you got the power አላችሁ ግን አንድ ቀን you know what you're gonna die ትሞታላችሁ ስትሞቱ هو ربكم ለሆነው ይሄ ሁሉ ህይወት ስትንፋስ ለሰጣችሁ ጌታ ህይወትን ምቹ አድርጎ ላኖራችሁ ጌታ ይሄንን ዓለም እንድታዩ ላደረጋችሁ ጌታ ምንድነው የምትመልሱለት ምክንያቱም ትሞታላችሁ ስለምትሞት ዛሬ ህይወትን ምን አድርገው አስተካክል አሁን ሁላችንም ከኔም ጭምር ሁላችንም የምናስበው ነገር እንሰር ወጣቶች ነን እኔ ገና ነኝ አገባለሁ ደሞ ወልዳለሁ በቃ ብዙ እቅዶች አሉን አይደል እንደዛ የምናስበው እና ሁላችንም ጊዜ እንዳለን ነው የምናስበው የሰው ልጅ ስኬታማ የሚሆነው ሁሉ ቀኑ ጊዜ እንደሌለው ያሰበ ጊዜ ነው እኛ ጊዜ የለንም ነገ በአላህ እጅ ነው የኛ እድሜ ይቆጠር ከተባለ ዛሬ ነው በቃ ዛሬ ኖህን አለይሂ ሰላም በቃ ልባችን ውስጥ እየገባ ነው በቃ የኛ ቀን ዛሬ ነው you know ነገ የመጨረሻ ደባሪ ቀን ሊሆን ይችላል ታውቂያለሽ የመጨረሻ በቃ አዑዙ ቢላሂ ሚነሽ ሸይጣን ረጂም የሚያስበል አንዳንዴ ከጧት ከእንቅልፍሽ ተነስተሽ ገጥሞሽ አያውቅም እንጂ ገና እንደተነሳሽ ከጧት ማን ለጣል ያልሽበት ቀን የለም ምንድን ዛሬ ከማን ጋር ነው ምን በቃ ቀስ ብሎ ያወራ ሰው ለምን ቀስ ብሎ ያወራት ያለሽ የጮኸ ሰው ለምን ጮኸ ታወራለ ንሰው ሲበላ ያናዳል ምንድነው ቀስ ብለ ለምን አትበላም ወይ ይብላ እንጂ ሁሉ ነገር የሚያበሳጭሽ ቀን መጥቶ ያገም አትበሳጭ ማለት አንቺ መላእክ እኮ ነሽ አንቺ መቼ እንዴ you know ህይወት መቼ ነው ዛሬ ነው ያንቺ እድሜ ዛሬ ነው መስራት ካለብሽ ዛሬ ነው መለወጥ ካለብሽ ዛሬ ነው የለውጥ ጉዞ መጀመር ካለብሽ ዛሬ ነው ነገ it's not in our hand ነገ በእጃችን አይደለም ነገ የኛ አይደለም anyways am yaquluna iftara ወደሚለው መተናል የቅድሙ አያ ላይ ስለ ቁርአን አሁን ጁምላ ኢትራዲያ ነው ቅድም ስላብራራውት መድገም አያስፈልገኝም ኢንተርጀክሽን ነው am yaquluna iftara qul in iftaraytuhu fa alayya ijrami wa ana bari'un mimma tujrimun ካለ በኋላ ወደ ታሪኩ ይመለሳል ታሪኩ ስለዚህ አሁን 35ኛው አያ ምንድነው ከተባለ ይሄ የኖህ ታሪክ አሁን ይሰማችሁት ቁርአን ውስጥ ያለው በአጠቃላይ ኢፍቲራ ነው ብሎ የሚያስብ ኢጅራም ነው ወንጀለኛ ምንድነው ማን ላይ ነው ወንጀል የሚሰራው መልእክተኛው ላይ አለይሂ ሰላቱ ወሰለም ምክንያቱም ይሄ ከላም لا يستطيع البشر ሰው ሊናገረው አይችልም right መልአክ ሊናገረው አይችልም ቁርአን የሰው ንግግር ነው ማለት ኢጅራም ነው ይያለ ነው አላህ ወንጀል ነው ተጓተና ወንጀል ነው 36ኛው አያ አሁን በጣም ከባድ ነገር ሊጀምር ነው በጣም ከባድ ነው ኖህ አለይሂ ሰላም አራት የሚሆኑ ወህዮች ወርደውለታል አራት አያት አራት ስንት ቢያንስ አራት ይሆናል ኖህ 950 ዓመት ነው አይደል ያገለገለው ህዝቡን አንድ ነገር እንደረሳለን እኛ ኖህ 950 ዓመት ዳዋ አረገ ነው የምንለው አይደል አገለገለው ነው እኮ ያልኳችሁ ያለው 950 ዓመት ያገለገለው ማህበረሰብ ደግሞ ምላሹ ምን መሰለ አንተ ሰው ብቻ ነህ ለ9 ደቂቃ ነው እዚህ ቁጭ በ9 ደቂቃ ውስጥ እኮ ነው እናንተ ጋር ጥሩ ፊት ባለ የሆነ ነገር ብትናገሩን ትችሽ ነው የሚሄደው አይደል እንደውም እኛ እኮ በጣም ፈጣን ነን ምንድነው የራሱ ጉዳይ ምንድነው ነገር አለ የራሱ ጉዳይ በቃ እንደውም ብሎክ ነው ማረጋት ይገባታል ብሎክ ነው ማረጋት አይደል
ወዲያው ነው 950 ዓመት አገለገለ እኮ ነው የምላችሁ ማህበረሰቡ የበቃ የማገልገል ኮንሴፕት ማህበረሰብን የማገልገል ኮንሴፕት ከፈለጋችሁ ኖህ ነው ያለው 950 ዓመት የኛ ሙስሊሙ ማህበረሰብ በድፍረት መነግራችሁ ነገር ነው የኛ ሙስሊም ማህበረሰብ ከሚጎለን መካከል አንዱ በቃኛ ቁርስ በርሳችን መወቃቀስ አለብና ከሚጎለን ነገር መካከል አንዱ እንገራችሁ ምን እንደሆነ ማስተካከል ያለብን እኛ ዋጋ አንሰጥም ዋጋ ማንሰጥ ትውልዶች ነን ምሳሌ በራሴ ምሳሌ ልስጣችሁ 15 ዓመት ያህል እስልምናን እያገለገልኩ ነው እናንተን እያገለገልኩ ነው ወንድሞቼ እህቶቼ አላህ እስትንፋስ እስከሰጠኝ ድረስ ደግሞ ይቀጥላል አገለግላለሁ ግን አንድ ቀን ኻሊድ የተሳሳተ ቀን ኢና ሊላሂ ወኢና ኢለይሂ ራጂዑን ድሮም ብለን ነበር ድሮ እኮ ምንም አላሉም እኮ ድሮ በጣም አሪፍ ነበር እያሉ ነበር ይስዘፈኝ ይሄው በቃ የሰሩትን መልካም ነገር በሙሉ ወስዶ ገደል ከዛስ ያቺ ጥቁር ነገር ብቻ ነጭ ቲሸርት በለበሰ ሰው አንድ ጥቁር ነገር ነጥብ ከተገኘ የሚታየው እሱ ብቻ ዋጋ የማይሰጥ ማህበረሰብ ነው ለአገልጋዮቹ ዋጋ አይሰጥም ለአገልጋዮቹ እውነተኛ ዕውቅና አይሰጥም አገልጋዮቹን በትክክለኛው መንገድ አያበረታታም በጣም የሚገርማችሁ ነገር የሚገርም እስላማዊ ስራ ሰርታችሁ ይሄ ስራችሁ ጥሩ ነው አላህ ይባርክላችሁ የበለጠ የምትሰሩበትን ጉልበት ይስጣችሁ ለማለት የሚያንቃቸው ሰዎች አሉ በተለይ ተመሳሳይ ሙያ ላይ ያሉ ሰዎች ሼክን የሚያደንቅ መስሎሽ አላህ ያዘነለት ብቻ ነው አንደኛው ሼክ የሌላኛው ሼክ መውደቅ ነው የሚመኘለት ምንድነው አሁን ኡስታዝ ኻሊድ ሴቶቹን ሰብስቦ ያሳቀ ትምህርት ነው አሁን ይሄ አስተግፊሩላህ العظيم واتوب اليك እሺ በቃ እኔ እቀመጣለሁ እስቲ ይምጡና እርሱ ይናገሩ ከዛ ሳቸው ልክ ትምህርቱ ሲጀምር 20 ነገር ብለዋል በ20 ደቂቃ አንቺ ምንም አልገባሽ ስንት ነገር ነው ያሉት 20 ነገር በስንት ደቂቃ እና አንቺ ምንም አልገባሽ እንደውም እኛ ሙስሊሙ ማህበረሰብን ጨዋ ነው በጣም ጥሩ ነው ደግ ነው ደግነቱ ምን እንደሆነ ታውቂያለሽ የማይገባችሁ ነገር እየተነገራችሁ በስብራት ነው የምታዳምጡት ኮይ በቃ መጨረሻ አኽላቅ ማለት አኽላቅ ተጣላለ አንዳንድ እንትን ኹጥባ ኢማሙ ኹጥባ እያደረጉ ነው 40 ደቂቃ ሆኗቸዋል ምን እንዳሉ እሳቸው ማያውቁትም እኛም አናውቀው ዋቂም ይሰላ ሲባል ተነስተናል እንሰግድ ዋቂም ይሰላት አላሁ አክበር ጁማ ነው እንደሚላችሁ አለ አንዳንድ ተኝቶ እኮ ነው ሲነቃ ጁማ ነው እንደ ያለ ነው ጁማ ነው ሐቢቢ እንስገድ ታይዋተና እና በጣም የሚገርማችሁ ነገር 950 ዓመት አገልግሎ ኖህ እዚህ ላይ መጨመር የምፈልገው አንድ ነገር እናንተ ክብር ለሚገባው ክብር ዕውቅና ለሚገባው ዕውቅና ጥሩ ስራ ለሰራች ጥሩ ሰርተሻል በርቺ አንዳንድ ሰው በሪያስም ሪያ ይመጣበታል ከነገርሻት እንትን ትላለች በሚል ስም ማለት ነው አውቀው ይቀብሩሻል ግን እኮ የሚገርማቸው ንያቸው እሱ አይደለም ንያቸው ያንቺ ውጤታማ ስራ መስራት አይመቻቸውም ደስ አይላቸው ይኸውልሽ አንቺ እስላማዊ ስራ ስለምታገለግይ ሁሉም ሰው ደስ ይለዋል ማለት አይደለም እንደዛ ብለሽ እንዳታስቢ ይሄ ነገር አንዳንዴ መግራን የሚገባሽ የእስልምና ስራ ላብሽን ጠብ ይያርክ እየሰራሽ ምንም እኮ ገንዘብ አታገኝበት ምን አታገኝ እየደከምሽ እየሰራሽ የሆነ ሰዓት ዞር ብስት ያጠገብሽ ያሉ ሰዎች በሙሉ ይሁን የፖለቲካ አይነት ጨዋታ እየተጫወቱ ነው የት ፓርቲ ነው ያለው በአላህ ነው የሚያስብሉሽ እንደዛ አይነት ነገር ከገጠመሽ አንቺ ዝም ብለሽ ወደ መልካም ስራ ስራሽን መስራት ላይ ፎከስ ማድረግ ማገልገል ለመሰላችሁ ነው ያልኳችሁ ኖህ እየተሰደበ ነው ያገለገለው እንጂ ይሄ ትውልድ የኔ ህዝብ ማገልገል አይገባኝም 950 ዓመት ለምንድን ነው መደከመው ምክንያቱም ተሳዳቢ ህዝብ ነው ንቀት ያለበት ህዝብ ነው አያስፈልግም ማለት አይችልም ይችላል እውነት አንዳንድ ጊዜ የኛ ማህበረሰብ እንደዚህ ያስፈላል ሁሉ ነገር ህይወታችሁን ሰጣችሁ ለኡማ እየደከማችሁ والله ነው ነገር የሚሰብራችሁ ወንድሞች አሉ ምትሰብርሽ እህት አለች ለማንኛውም አራት አያቶች የሚሆኑ ለኖህ ይወረዱለት በቃ ኖህን የመጨረሻ ስብርብርብር የሚያደርጉ ኖህን የሚያሙት አያቶች አሉ እሺ አላህ ለኖህ ኮን ያወረደለት ወህይ ለኖህ ያወረደለት ወህይ የሚያሙ ለማን የሚያሙ
ለኖህ እና የሚገርማችሁ ኖህ ካልሆነ በስተቀር አሁን እስከ ዛሬ ሰምታችሁ ታውቃላችሁ ለኖህ የሚያም አያለ ሚል አታውቂም አይደል ለኖህ የሚያም አያለ እና የሚገርማችሁ ነገር ማለት እንደ ኖህ የሚታመሙ ማንንም የለም እሱ ብቻ ነው ህመሙን የሚያውቀው ለምን ያገለገለው እሱ ነው 950 ዓመት ምንድነው አትሉኝም ይሄው ቀጥሎ ያለው ወኡሂየ ኢላ ኖህን 36ኛው አያ ሱረቱል ሁድ ወደ ኖህ ዘንዳ ወህይ ወረደለት أنه لا يؤمن من قومك إلا من قد آمن كامنوت already كامنوت آمانيوش بستكر كاوم بوالا لانتا مانم آيامن اللهم أتدكم يدعوو جيزي أبكتوال بكا كامن اللي بستكر مانم كاوم بوالا آيامنم ሲባል yes this is the time of flood አሁን ነው እንጂ የጎርፍ ሰዓት ጎር አላለም ነው ይዝነብ እንጂ አላለም